እንግዲህ በኢትዮጵያ ቴሌቪዥን ጧጧት ፖሊስና ህብረተሰቡ የሚል ፕሮግራም ቁጭ ብለን ስናይ ነበር። እንግዲህ የምናሳልፈው እኛ ዘጠናዎቹ እዚህ ወደ ጊዜ እጅግ አሳሳቢነቱ እየጨመረ ነው የመጣው። ኢክራም እንግዲህ እቺን ሃችባክ መኪና ነው ዛሬ ልንሰራለት እኛ ጋር ያመጣው የዚህን አንጋፋ ጋዜጠኛ የትልቅ ሰው መኪና ልታግዘኝ ከጎኔ ስለቆምክ በጣም ነው የማመሰግነው። አንድ ወንጀል ሲከሰት እኛ በልምዳችን ታውቂያለሽ የፖሊስ ፕሮግራም ወንጀልን መከላከል ነው ትልቁ ተግባሩ። መኪናውን ላፍ እየተደረገ ይሄድና ብትንትን ወጥቶ በጠራራ ፀሐይ ብትንትን ወጥቶ የት ገባ የት አታውቂም። እሱ መጥቶ እንደገና ሱቅ መጥቶ መኪናሽ ተበትኖ ለህዝብ ይሸጣል። ሰላም ታዲያስ እንዴት ነህ? እባክህን ደህና ነሽ? ታዲያስ ሰላም ነህ? እንኳን በሰላም መጣህ። እንኳን ሰላም ቆያችሁ። ተመልካቾቻችን እንግዲህ ዛሬ ቆይታ ማደርገው ኮማንደር አበበ ጋር ነው። እንግዲህ ኮማንደር አበበን ማያውቅ የለም፣ በተለይ በዘጠናዎቹ በእኛ ዘመን ማለት ነው። በጣም አንጋፋ ጋዜጠኛ ነው፣ ፖሊስም ነው፣ ኮማንደርም ነውና ይህ የምትመለከቱት እንግዲህ ለሀገር የሰራ ተብሎ ነው እኛ ጋር ተመርጦ የመጣው። ማን ነው የሚለውን ነገር ያው ዛሬ ስነግራችሁ ኮማንደር አበበ ከ1985 እስከ 89 በኢትዮጵያ ሬዲዮ በፖሊስና ህብረተሰብ ፕሮግራም በጣም ማህበረሰቡን ሲያገለግል የነበረ አንጋፋ ጋዜጠኛ ነው። ከ89 ደግሞ እስከ 2006 እንግዲህ በኢትዮጵያ ቴሌቪዥን ጧጧት ፖሊስና ህብረተሰቡ የሚል ፕሮግራም ቁጭ ብለን ስናይ ነበር እንግዲህ የምናሳልፈው እኛ ዘጠናዎቹ። ስለዚህ እንግዲህ ይህንን ሰው መኪናው በነፃ እንዲሰራለት ይህንን የሀገር ሰው እንግዲህ ሰው የሚባል ሰው ነውና የአገር አለኝታ ሆኖ ሲያገለግል የነበረ ነውና እንግዲህ ይህንን መኪና እንዲሰራለት የመራችን ኤልሳ አሰፋ ስለኛ እንግዲህ አንድ መሰናክል አሸንፋ የማንን መኪና ይታደስ ለሀገር የሰራ ሲባል የመረጠችው ኮማንደር አበበን ነው። ኮማንደር አበበ ደግሞ ያው እንደነገርኳችሁ ያለው ፕሮፋይል ለሀገር የሰራ የሚለው ነገር ይመለከተዋል ይገባዋል እና ዛሬ እኛ ጋር ተከስቷል። እንግዲህ እቺን ሃችባክ መኪና ነው ዛሬ ልንሰራለት እኛ ጋር ያመጣው። እንግዲህ ኮማንደር አበበን ደግሞ የምታውቁት በዚሁ በፖሊስና ህብረተሰቡ ያገለገለ እያለ የጤና እክል አጋጥሞት ሁለቱ ኪድኒዎቹ ፌል አድርገው በጣም በብዙ ሚዲያም ስለሚታወቅ እንግዲህ ይህ ማህበረሰብ ያው ኮንትሪቢዩት አድርጎ ለሕክምና አብቅቶታል። እኛ ደግሞ ሐኪሞች ባንሆንም ዛሬ የመኪናው ሐኪሞች ነንና እቺን መኪና ልናድስ አምጥተናል። በጣም ደስ ብሎኛል ስለመጣህ። አመሰግናለሁ ስለመጣህም አንተ ይህንን እድል መጠቀም መቻልህም ያው ባለመናቀህ ማለት ነው እድሉ። እግዚአብሔር ባርካችሁ። እና እንግዲህ መኪናውን እናያትና ኮማንደር አበበ እስኪ ምን አይነት ወንጀል በተለይ የመኪና ስርቆት ሀገራችን ላይ እየሰፋ እየተንሰራፋ የመጣውን አሁን እኮ እንደው በቃ ከእኛ እንደዚህ አውጥተው ወርውረው መውሰድ ደረጃ ላይ ሁሉ ደርሰዋል ያሉት እንግዲህ የመኪና የመስረቅ ላይ የተደራጁ ኃይሎችና ይህንን ኃይል እንዴት መመከት አለበት ማን ፖሊስ የሚለውንም ትንሽ ጠቆም ያደርገናል። እንግዲህ ከራሱ አንጋፋ ነውና ማለት ነው። ስለዚህ መጀመሪያ ግን መኪናውን አይተን እንመለስ። አብራችን ቆዩ። ተመልካቾቻችን ዛሬ ይህንን መኪና ስንሰራ እንግዲህ ቅዱስን ከጎኔ አድርጌ ነው። ቅዱስዬ እንግዲህ ዛሬ የዚህን አንጋፋ ጋዜጠኛ የትልቅ ሰው መኪና ልታግዘኝ ከጎኔ ስለቆምክ በጣም ነው ማመሰግንህ። ስለዚህ ምንድነው የሚያስፈልገው የሚለው ነገር አንድ ላይ እናውራ። እስኪ ይሄ አሁን የሚያስፈልገው ይሄ ተመታ ነው።
ባትላሜራ ይቀጠቀጣል የቦዲማን እንደገና ደግሞ የተሰነጣጠቀ ነገር አለ ይልሽ እዚህ ጋር ጨው የበላው ነገር ነው ጨው የበላው እንዳለ እና ደግሞ እዚህ ጋር ይሄ ራሱ ጨው የበላው ምናምን የተሰነጠቀ ነው ተሰርቷልን በፊት ስቱኮ እንዳለ ወይንም ካላዋጣ አዲስ ኮፈን ማምጣት ካለብን እናመጣለን አዲስ ኮፈን ሌላ የሚያስፈልገን ምንድነው እዚህ ጋርም አለ ይሄ ነገር ይሄም ነገር አለ እዚህ ላይ በላው ምናምን አለ እዚህ ስርና ይሄ እሱስ በደም ተደልጦ ግን ባንድ ወር ውስጥ ነው የሚሰጥልን ምክንያቱም እንግዲህ እንደምታውቀው ኮማንደር ሁለቱ ኩላሊቶች ፌል አድርጎ ቀይሮ የሚኖር ሰው ነውና በእግሩም ብዙ መንቀሳቀስ አይችልም ስለዚህ ያው ፍጥነት ቀን ሌሊት ነው የሚሰራው ይሄን መኪና በ10 ቀን በ15 ቀን ብንልህ ያው እንደማይሆን ነው እንጂ ለብለብ ስራ እንዳይሆን ማለት ነው ያለ ስራ በ20 ቀን ውስጥ እንድትሰጠን በጣም ጥሩ እሱን አንድ ወር ከ15 ቀን ያለው ግን እኛ ቶሎ ሰርተን ለማስረከብ እንሞክራለን እንግዲህ ተመልካቾቻችን የስራውን ሂደት አብራችሁ የምትከታተሉ ይሆናል አብራችሁን ቆዩ ተመልካቾቻችን የኮማንደር አበበን መኪና አይተን ተመልሰናል እንሰራታለን ፏና እናረጋታለን እንግዲህ ከዚሁ ጋር ተያይዞ የምጠይቀው ጥያቄ ማለት ኮማንደር አበበ የቀለም ለውጥ ትፈልጋለህ በዚሁ ባለበት ነው የሚሰራልህ ይሄው ቢሆን በጣም ደስ ይለኛል እሺ በቃ በዚሁ ነው በእርሳስ ከለር የመረጠው ይሄንን ከለር ነው እንግዲህ ምን ቀባለት ያው ቅዱስም አብሮን ቅድም ያወራ ነበር ከቅዱስ ጋር ምን እንደሚያስፈልገው መኪናው በጣም ተጎድቷል ጫውም በልቶታል በጣም የቆየ ግን በጣም ጠንካራ መኪና ነው ስለዚህ አሁን ወደ ኮማንደር አበበ ጥያቄዎች ቅድም የተጠቀስኩላችሁ ጥያቄዎች አሉ እነሱ ጥያቄዎች ምንድናቸው የመኪና ስርቆት እንዴት ነው የምንከላከለው ከጊዜ ወደ ጊዜ እጅግ አሳሳቢነቱ እየጨመረ ነው የመጣው ኢክራም ምክንያቱም ህብረተሰቡ ሰው እየበዛ በበዛ ቁጥር ያንን ተከትሎ ወንጀል እየተፈበረከ ነው አብሮ የሚሄደው አሁን ያለው ኃይል ወንጀሉን ተከላክሎ መኪና የሚያድንበት አቅም ላይ ነው ተብሎ አይታሰብም እያንዳንዱ ሰው የራሱ ኃላፊነት አለው ንብረቱን ማንንም አይተካለትም ምንድነው የሚሰጡ ጥንቃቄዎች በርግጥ በቂ ናቸው ወይ በሚዲያ አይዳውት ሰፊ የሆነ እግር በእግር ተከታትሎ መረጃ ለህብረተሰቡ መሰጠት አለበት ምክንያቱም አንድ ወንጀል ሲከሰትኛ በልምዳችን ታውቂያለሽ የፖሊስ ፕሮግራም ወንጀልን መከላከል ነው ትልቁ ተግባሩ በረጅሙ ጊዜ ውስጥ የመከላከሉን ጊዜ ስንሰራ አንድ የሆነ የመኪና ችግር ተፈጠረ ሲባል ኢሚዲየትሊ ነው ወደ አየር የምናወጣው በሌቦች አማካኝነት ደረሰ ለምን አንድ ሰው ላይ ደርሷል ያ ጉዳይ ግን ሚሊየንስ የሚቆጠሩ ሰዎች መዳን አለባቸው መጠንቀቅ አለባቸው ራሳቸው መጠበቅ አለባቸው ስለዚህ አሁን እንደዛ አይነቱ ነገር በቂ ይሆን አይደለም ያለው ሚዲያ ላይ እኛ ጋዜጠኞቹ ላይም ችግር አለብን ብዬ አስባለሁ ምክንያቱም ቶሎ ወደዛ ቶሎ የማስተማሩ ነገር መቅደም አለበት ምክንያቱም እያንዳንዱ ሌማት ተቆጣጥረሻችሁ ምን ለምሳሌ በጣም መርማሪዎች ሁሉ የግል ክትትል ያደርጉ ነበር በህቡ የመኪና ስርቆት አንድ ሰሞን በጣም በርክቶ ትልልቅ ጋለሪ የሚያክሉ ጋራጆች የመኪና መበተኛ ሆነው ግን ሰው የማያያቸው ቦታ የነበሩ መኪና ምን ገባ ብለሽ ስትጠራጠሪ የማይገኝበት ፍለጋ ብትሯሯጪ ሰማይ ብትወርጂ ምን ብትይ የለም ያ የሆነው ምንድነው ግለሰቦች ትልልቅ ቦታዎቻቸውን የተሻለ ጥቅም ስለሚያገኙ ያከራያሉ ያ ደግሞ የተደበቀ ሰው ዋራ ቦታ ነው መኪናው ላፍ እየተደረገ ይሄድና ብትንትን ወጥቶ በጠራራ ፀሐይ ብትንትን ወጥቶ የት ገባ የት አታቂም እሱ መጥቶ እንደገና ሱቅ መጥቶ መኪናሽ ተበትኖ ለህዝብ ይሸጣል ጥንቃቄ መደረግ አለበት አሁን ደግሞ የተለያዩ ቴክኖሎጂ ውጤቶች አሉ ጥበቃውን በዛ ደረጃ ማደግ ያለበትን ያህል አሁን መኪናሽ እንዳይሰረቅ መኪናዎች ላይ የሚገጠሙ ነገሮች አሉ የተለያዩ ነገር አንቺ ፕሮፌሽናል ነሽ ታቂዋለሽ ያ መደረግ አለበት በተለይ መኪና የማያውቁት ቦታ ሲሄዱ ሰዎች ጥንቃቄ በጣም ሊለያቸው አይገባም ተቆልፏል ነው ዋቴቨር ኢት ኢዝ አይሰራም ዛሬ በምን አይነት መንገድ መኪና ተከፍቶ እንደሚሰረቅ አይታወቅም እኩል ሆኗል ከቴክኖሎጂው ከፈጠራው ጋር ወንጀሉም እኩል እየሄደ ስላደገ በተለይ የማያውቁበት ቦታ ጥበቃ የሌለበት ቦታ ራሳቸው ጥንቃቄ አድርገው የሚቆጣጠሩበት ቦታ ከይታ የማይጠፋ ቦታ ካላደረጉ መሰረቁ ይጨምራል አሁን እንዲያውም ብሷል ይሄን ሰሞን በጣም ስለዚህ በሚመለከተው የህግ አካልም ፈጣን የሆነ ክትትል ያስፈልጋል ሚዲያውን በሰፊው መስራት አለበት ግለሰቦችም የራሳቸውን ጥንቃቄ ማድረግ አለባቸው እኔ ይሄንን ነው የምመክረው
እንግዲህ ተመልካቾቻችን ያው መልእክቱን ሰምታችኋል፣ አዳምጣችኋል። መተግበር የራሳችሁ ነውና እንግዲህ ከፖሊስም ጋር አንድ ላይ ተባብረን ይሄንን ወንጀል ልናጠፋ ወይንም ልንቀንስ የምንችለው ህብረተሰቡ ተሳትፎ በዛ ልክ ሲሆን ነው እንጂ ፖሊስ ብቻውን ቢሳተፍ በአንድ እጅ ማጨብጨብ ነው የሚሆነውና ስለዚህ አብረን ሁሉንም ወንጀልን በጋራ እንከላከል ነው የምንለው። በተለይ የመኪና ስርቆት ፖሊሶችም እንግዲህ ተክታቸው እንደዚህ አይነት ነገሮች እንደዚህ የሚበተኑበት ጋራጆች እያንዳንዱ ጋራጅ ውስጥ ራውንድ እየተደረገ እየተፈተሸ እነዚህ ወንጀሎች ልንከላከላቸው ይገባል። ምክንያቱም ትልቅ ንብረት ነውና በጣም ትልቅ ኪሳራ ነው። በተለይ አሁን መኪኖች የሚገዙት ራሱ በባንክ ዕዳ ነውና በጣም ሊያሳዝን ልታዝኑ ይገባል። እንግዲህ በዚህ ወንጀል የተሰማራችሁት እንዳንድ ኢትዮጵያዊ ማለት ነውና ያ ሰውዬ በባንክ ዕዳ ገዝቶ እንደገና ባንክ ዕዳውን ሳይከፍል መኪናው ተሰርቆ ሳይጠቀምበት በጣም ትልቅ ክራይስ ነውና የምታስከትሉት ይህንን ወንጀል ላትሞክሩት ይገባል የሚል ነው የዛሬው ኢክራም አውቶሞቲቭ መልእክት። ተመልካቾቻችን የኮማንደር አበበ መኪና የመጨረሻ ክፍል ዛሬ የምንከታተል ይሆናል። እንግዲህ ተመልካቾቼ ይህንን መኪና ሰርተን ጨርሰናል። እንግዲህ ኮማንደር አበበም መጥቶ የመኪናውን ሁኔታ ሲያይ የሚኖረውን ሪአክሽን እና በአጠቃላይ የሚኖረውን ሁኔታ ሁሉ አብረን እንከተላለን። አብራችሁ ይቆዩ። ጤና ይስጥልን። ጤና ይስጥልኝ። እንደምን አለህ? እንኳን ሰላም መጣ። እንኳን ደህና ቆየህ። ታዲያስ እንኳን ለጾሙ አደረሰ። አብዙም ሁለታችንም ነን እንኳን አብሮ አደረሰን። ሰላም ነው እንዴ? ደህና ነኝ ኢክራም። እንግዲህ ተመልካቾቼ ዛሬ ኮማንደር አበበ እንደምትመለከቱት መኪናውን ለመረከብ መጥቷል። እንግዲህ የመኪናውን ሁኔታ አብረን የምናሳየው ይሆናል። ከዛ በኋላ ደግሞ እያንዳንዱ እዚህ አብረው ሲሰሩ የነበሩ ልጆች አሉ። ባትራሜራ አለ፣ ቀለም ቀባ ያለ፣ ገጣጣሚ ያለ፣ አዘጋጅ አለ እና የተለያዩ ሙያ ያላቸው ልጆች አብረው እኔ ጋር ሆነው የሱን መኪና በመስራት የተባበሩም ልጆች አሉ። እነሱም ጋር አንድ ላይ በመሆን ይህንን መኪና የምናሳየው ይሆናል። ተከታተሉ። እንግዲህ መኪና ይሄንን ይመስላል። ያው ተሰርቶ አምሮ ተውቦ እዚህ ደርሷል። እንግዲህ ያው እነሱ አብረውን የነበሩ ናቸው። ከጎኔ እኔም ጋር አንድ ላይ በመተባበር በእነሱ ሀሳብ፣ በእነሱ ጉልበት፣ በእኔ ሂሳብ ነው የተሰራው። እንግዲህ እናመሰግናለን። እናንተም እኛ ጋር መጥተህ ስለሰራን በዚሁ አጋጣሚ ኤልሳ ስለኛ እሷ ነች አንተ መኪና እንዲጠገን ሪከመንድ ያደረገችንና ያው የመከረችህ አንተንም ወደዚህ ወደ እኔ እንድትመራ እድሉን የሰጠችው መሰናክል ፈትና በዚሁ አጋጣሚ ሌላ ታዋቂ ሰዎች እንደዚህ እየመጣቸው ኢክራም አውቶሞቲቭ ሾው ትንሽ አጫጭር መሰናክሎች በመውሰድ በመፈተን ራሳችሁን ያላችሁንም እንትን አብሩ ራሳችሁን በራሳችሁ በመገብገብ መሰናክል ምን ላይ ጎበዝ ነኝ የሚለውን ነገር ለተለያዩ ለአገር ለሰሩ ሰዎች ይህንን እድል መስጠት ትችላላችሁ በኢክራም አውቶሞቲቭ ላይ። እናመሰግናለን። ኮማንደር እንኳን በሰላም መጣ እና የመኪና እዚህ ደርሷል። መጨረሻ ፋይናል ላይ ያለ ነው። እዚህ ጋር የተቆራረጠ ነበረ በሩ። ይሄን በር ላይ ያለው እዚህ ጋር ያለ ነገሮች በጣም አስቸጋሪ ጨው የበላቸው ነበሩ። ፈረፋንጎ በዛም በዚህም ቆራርጠን የሰራ ናቸው። በጣም ጨው በጣም የቆየች ነበረች። ጨው ላይ ውስጥ ላይ እንደዚህ ፔዳል ምናምን ላይ በጣም የተቆራረጠ ነበር። እሱን ቆራርጠን እዚህ አድርሰናል። በጣም
ይሄንንም እኛ ለመስራታችን እድለኞች ነን። በጣም እናመሰግናለን። እኔም በጣም እድለኛ ነኝ። በጣም ቆንጆ አድርጋችሁ ነው የሰራችሁልኝ። እንግዲህ ያው እድሜና ጤና ይስጣችሁ፣ ይባርካችሁ፣ እንጀራ ይውጣላችሁ ነው የሚባለው። በጣም ነው የማመሰግነው። በጣም ነው ሁላችሁም ድርሻ እንዳላችሁ መረጃው አለኝ። በየራሳችሁ ሁላችሁም ስለተባበራችሁ ነውና እንዲህ መልካም ውጤት የመጣው። እናንተንም ኢክራምንም ሁላችሁንም እንግዲህ የምታስቡት የተሳካ ዘመን ይምጣላችሁ ብዬ ነው የማመሰግነው። ከልብ አመሰግናለሁ። በጣም የሚገርም ነገር ነው። እኔ መኪና የመጣችበትን ሁኔታ አውቀዋለሁ። በእርግጥ መኪናዋ ጠንካራ መሆኗ አልታወቅም። ጉዳት ነበረባት፣ ቆማም ነበርና የጨው ጉዳት ነበረባት። ግን እንዴት አድርገው በሚገርም ሁኔታ ስፔሻል አድርገው ስለሰሩልኝ እኔ እጅግ በጣም ነው በተለይ ሙያተኞቹንም አመስግነው ይህን እድል እንዳገኝ ያደረገችኝን የሙያ ባልደረባዬን ጋዜጠኛ ኤልሳ አሰፋን እጅግ ከልብ አመሰግናለሁ። እሷ የመሰናክል ፈተና ወስዳ ያንን ፈተና ያለፉ ሰዎች ለወገን አስተዋጽኦ ለሀገርም ሰርተዋል ተብለው የሚታሰቡ ሰዎች አሉ። ሾይ መጋበዝ ትችያለሽ የሚል ጥያቄ ሲመጣላት ነው ይህን እድል እኔን አስባኝ እግዚአብሔር ያክብራትና ይህን እድል ሰጣኝ። ትልቁ ባለ ድርሻ ለሆነችው ለኢክራም መኪናዬን አስረክቤ ኢክራም በነፃ እንዲህ የመሰለ መልካም ውጤት ያለው ስራ ሰርታ ስላስረከበችኝ እኔ ሁላቸውንም ኤልሳንም ኢክራምንም እጅግ የማመሰግንበት ቃል ያጥረኛል። ለኢክራምም አላህ ጤናና እድሜ ይስጣት፣ ኤልሲዬም እግዚአብሔር ይባርካት። እጅግ በጣም ነው የማመሰግነው። ሙያተኞቹንም ሁላቸውንም እናንተ ካሜራማኖችንም ጭምር እጅግ በጣም አመሰግናለሁ። ከልብ ነው ደስ ያለኝ። ክብሩ